ሳቂ ሳቂ ይሉኛል ያሉ እማማ ዝናሽ። እርሶስ በወሮትም ቢሆን ይሳቁ አለን እንጂ እኛ ሳቃችንን ተነጥቀን ያለን። እማማ ዝናሽ አቶ ቢኒያም ደህና ኖት? አቶ ቢኒያም እንዴት ነህ? አቶ ቢኒያም ምንድነው የሆኑት ነገር አለ? ደህና ነኝ። እንዴት ነህ? እርግጠኛ ደህና ነህ? አዎ። ምን ነው? አይ እኔማ እኮ ብቻህን ስታወራ ግራ ገብቶኝ ነው እኮ ከዛ ድረስ እየሮጥኩ የመጣሁት። ብዙ ቀባጠርኩኝ እንዴ? ምንም አይል፣ አንድ 40 ደቂቃ በስሱ። አትፍረድብኝ፣ ኑሮ ነው። እኔ የምልህ ዲበል። አቤት አለቃ። እንዴት ነው የምትኖረው? ማለቴ በደሞዝ ብቻ ነው የምትኖረው? አዎ። ታድለ በጥበቃ ደሞዝ እየኖርክ ትሰቃለህ። የኛ ኑሮ እንደ ፈንድሻ ነው። ተወኝ እስቲ እንደው እባክህ ተወኝ፣ ቁስሌን አትነካከው። እኔ እኮ ባንተ ኑሮ በጣም ነው የምቀነው። ምን አልክ አቶ ቢኒያም? እንደው ይሄን ያህል በጣም ተቸግረሃል፣ ጥምት ብሏል ማለት ነው? ችግር የሚለው ቃል አይገልጸውም የኔ ኑሮ። አይ ተወኝ እባክህ፣ ሁላችንም እኮ ያው ነን። እኔ የምልህ እሺ፣ ተጨማሪ ገቢ የምናገኝበት ዘዴ ይኖራል? ግቢ ውስጥ ያሉትን አሮጌ መኪኖች፣ ብረታ ብረት ምናምን ደከም ያሉ ሰዎች ምናምን እንሽጣቸው እንዴ አንድ ላይ ሰብስበን። አይ እሱ ያው ያሳስረናል። ደሞዝ እየበላን ከሚረበን ታስረን በነፃ እየበላን ብንኖር አይሻልም? ተው እንጂ አቶ ቢኒያም። ልክ ነህ፣ ያስብላል። እኔ የምልህ ግን ለምን ሴት አንደልልም? ጉድ ደግሞ በዚህ መጣብኝ። ወንዱ ሚስቱን በመልፍታ እያለ መከራውን በሚያይበት ዘመን ሴት እንደልል ትለኛለህ? ለዲያስፖራ እኮ ነው የምንደልለው። ዲያስፖራ ኬት ይገኛል? አንተ ትሆናለህ። እንዴት? ምን ማለት ነው? ምን ነው አሁን ዲያስፖራ የሚመስለው? አዎ አንተ ዲያስፖራ እኮ። እንዴት ብዬንም ሆነው እንዴ? ዝም ብሎ ዲያስፖራ መሆን ይቻላል እንዴ? እሱ ለኔ ተው በቃ። ዲያስፖራ ነው። ይሁን። በነገሩ ሌላ ከምትመኝልኝ ይሄንን እንኳን መመኘት ባይሆን እንኳን ይሁን ሞክረዋለሁ። ጠራ እንጂ ዛሬማ። ሄሎ ጓደኛዬ፣ በእውነት ያሰብኩሽ ደወልሽ? ኧረ እባክሽ አልቀረብሽም። አባዬ ትሙት በሰላም ነው ግን ይዘጋሽኝ? እባክሽ ቤት ውስጥ እኮ ነው ሙሉ፣ ግን እንጃ ለምን እንደማልደውል። አረ እኔማ ለመደወልም አላሰብኩም ነበር። ሜላት ናት ደውይላት ብላኝ። አዎ እኔ ነኝ ጓደኛሽ ማስታወስሽ። ሜላትዬ እኔ አስታዋሽ አለሽልኝ አይበይልኝ። ደውለሽ በያት። ባልሽ ግን ደህና ነው? ደህና ነው። ለምንድን ነው ግን እንዳናገኘሽ የፈለገው? አረ እሱ አላለኝም። እኔ ከቤት መውጣት ደብሮኝ ነው። የሆነ ነገር አድርጎሻል እንጂ አንቺማ በጤናሽ እንደዚህ አትሆኚ። ወረኛ እሱ እንደዚህ አያውቅም። ይሁንልሽ። ቆይ አንዴ የምፈልገው ስልክ ገባብኝ። መልሼ እደውልልሻለሁ። ሜሊዬንም ሰላም በይልኝ። ሄሎ። የሆነ ነገር አስነክቶሽ ነው ትበለኝ ያስብላል እኮ። ቤት ውስጥ ተዘፍስፌ እየዋልኩኝ
አይስኮልድ አለ ሰውዬው። እኔ የምልሽ ግን እንደው የዘንድሮ ብርድ ወንዱን ብቻ ነው ወይስ እናንተን የሚወርዳችኋል? እኔ የምልህ ቤት ውስጥ መቀመጥ ሰለቸኝ። ወጥቼ ሰርቼ ኑሯችንን መደጎም አለብኝ። ተይ እንጂማ። ምን ማለት ነው እንዴ? እኔ ለኔና ላንቺ አንሺ ነው የፈለገ ቢሆን ለቤት ያንሳለሁ። ደግሞ በዛ ላይ አንድ ወዳጄ ተጨማሪ ስራ አግኝቶልኛል። አትጨናነቂ። ብቻዬን መዋል ደበረኝ እኮ ነው የምልህ። ሰው ሁሉ ናፈቀኝ። ዳዳ አንቺ ደግሞ እንደው አንዳንዴ ምንድነው የዘንድሮ ሰው መጣቀር ሀሜት ነው ትርፉ። ሌላ ምን አለው? ወይ ቀለብ ፈጅቶ ነው የሚሄደው። ምንም የሚጠቅም ደህና ነገር ይዞ ይመጣልና ደግሞ እኮ ነው ለደሰለሽም ቢያልሽኝ መንታ መንታውን አርከፍክፈ ነው ቤቱን ሞልተ ነው ቁጭ እናደርገው ነበር። አንቺም ከልጆቹ ጋር ውርት ነበረው እኮ። በዚህ ኑሮ በኪራይ ቤት ወልጄ ምን ልንሆን ነው? እሱን እንኳን ልክ ነሻው። የግል ቤት ደግሞ አሁን የማይታሰቡ ሆኗል። እና ቀሪ ዘመናችንን በኪራይ ቤት ነው የምንገፋው እያልከኝ ነው? እንኳን እኛ ስንቱ የግል ቤት የነበረው ሰው እኮ ቤታቸው ፈርሶ ተከራይ ሆነዋል። ግድ የለህም ማሪ፣ እኔም ልስራ አንተም ስራና ትንሽ የጎናችን ማረፊያ ቤት እንገዛለን። ከዚህ በኋላ ብር አጠራቅመን ነው ቤት የምንገዛው። ለዞም ይሄ 200 ብር አሲዳም ብር ይጠራቀማል። አዎ ይቻላል። ይኸውልሽ ድሮ ነበር ይቻላል ኃይሌ ገብረስላሴ ይለን ነበር። አሁን አልፏል እሱ ዘመን። በየመጠጥ ቤቱ በየምግብ ቤቱ ሰው ሁሉ ጤም ብሎ ሙልት ብሎ ብታየው ለምን ይመስልሻል? የቤት ኪራይ ደረሰ አልደረሰ እያሉ ስለማይጨናነቁ ነው። እንደው ሞኝ ነሽ እንዶ አንዳንዴ እንዶ የዋይነትሽ ያስቀኛል። በልተን እንሙት ነው ህዝቡ ተስፋ ቆርጧል። ያለችውን በልቼ ልሙት እያለ ነው። አላምነህም፣ አውቀህ ነው። አንቺ እኮ በዚህ አይነት በቃ መኪና ያለው ሰው በሙሉ የግል ቤት ያለው ምን ይመስልሽ ይችላል እኮ። አንተ እኔ ከቤት እንደወጣ ስለማትፈልግ ነው፣ አውቀህ ነው። በስራ ሰበብ ከተማው ላይ እየተወጣ አይሸበል ገዳይ አይናማው ገዳይ ናናነ ገዳይ። ታዲያ ቀመመው ምን ጠቀመኝ? እንዲህ ከሆነ ቀመመው ምንድነው ጥቅሙ? መቼም ቢሆን አትወጫትም። መቼም ነው የምነግርሽ። ስሚኝማ፣ ባለፈው ላገኘው ልጅ ልደውልለት እንዴ? እስካሁን አልደወልሽለት እንዴ? ደውይለት። አዴ አሎ ቢኒያም፣ እንዴት ነህ? እንዴት ነሽ? እሳ ፈጣሪ ይመስገን ማለት ይሻላል። እውነት ነው። ባለፈው ስደውልልህ አልተመቸም ነበር መሰለኝ። ያው እንደነገርኩሽ ስብሰባ ላይ ነኝ። ያው የልጆ ስራ ታውቂው የለ ስራ ይበዛል ምናምን፣ በዛ ላይ ስብሰባው ምናምን አዛ ነው እና አውራሻለሁ ብለኸኝ ነበር። ሰሚ፣ አንድ ያበደ ፈላሻ 00 አግኝቼልሻለሁ። ኦ ፈላሻ እስራኤል ማለት ነው? አሪፍ ነው ማለት ነው። የእስራኤል ተገኝቶ ነው ፈላሻ። ከፈለግሽ እንግሊዝ የአሜሪካ እኮ አለ። ግን ያው የኪያ አይነት እድል እንዳይገጥምሽ ብዬ ነው። ኪያ ስትል እንዴ? ኪያ ነች ያ ከእንግሊዝ መጥቶ መንታ ወልዶላት ሸምጥጧ ቲክቶክ ላይ ምናምን ሁሉ የሰሞኑ አጀንዳ ነው። አወኳት። የአሜሪካና የእንግሊዝ ዲያስፖራ እኮ እጄ ላይ ያለ፣ ግን እነሱ ከኛ የባሱ አለ ሊሆነዋል። እሺና መቼ ላገኘው ታዲያ? አረ ችግር የለውም ስለነገርኩት እደውልልሻለሁ። ግን ይኸውልሽ ብልጥ ለመሆን እንደሞክሪ። አረ ችግር የለውም። እሱ ሚስት ነው የሚፈልገው። ከወሰደሽ በኋላ የፈለግሽውን ነገር ማድረግ ትችያለሽ። እስራኤል ደግሞ የሴት ሀገር ናት። የሴት መብት የሚከበርበት ሀገር ናት። እሺ በቃ ደውልልኝ። ቻው። እሺ እደውልልሻለሁ። ይላል ስራ ተጀመረ። በርግዷል። አፈታት ምብራዘ እቺ ነው ብሮሽ ታርያት ነው። እንዴት ነው ተገኘ? አረ በጣም አሪፍ ነው አሉ። አረ እባክሽ። አረ አሁንማ ያበደ ነው። አልገባሽም አንቺ። ፈላሻ ነው ብያታለሁ። ያማል እንዴ አንተ ሰውዬ፣ እንግሊዘኛ እንደማልችል ታውቃለህ። ምንድነው ፈላሻ ነው ፈላስፋ ነው እያልክ እንትን የምትል? እሱን ታሳቢ አድርጌ ነው ፈላሻ ያደረኩ። ቆይ እስራኤሎች እንግሊዘኛ አይችሉም እንዴ? ይችላሉ፣ ግን ዋና ቋንቋቸው ዕብራይስጥ ነው። ኧረ አቶ ቢኒያም አልችለውም። ተው ባከተው። ይኸውልህ አቶ ቢኒያም የምንባባለው ዋና ስራችን ቦታ ነው። ይሄ አክሲዮናችን ነው። ዲበ ቢኒ እየተባባለ ነው የምንጠራረው። እሺ ቢኒያም ይሁን። የዕብራይስጡን ነገር ግን በደንብ አስረዳኝ። ከዕብራይስጥኛ ቋንቋ ሻሎም የምትባለውን ቋንቋ ብቻ ነው ማወቅ የሚጠበቅብህ። በቃ በሻሎም ብቻ እንደዚሁ እኖራለሁ ማለት ሻሎም እያልኩኝ ከሁሉም ጋር ተግባብቼ እኖራለሁ። ስታገኛቸው ሻሎም ትላቸዋለህ፣ ሌላውን በአማርኛ ትወራቸዋለህ። ሻሎም በቃ አልጨረስኩም። ከዛ በየመሃሉ የራስን ቋንቋ እየፈጠርክ ማውራት ነው።
ሻሎም አዙራ ራፋቶ ኢብራይስተኛ ቋንቋን ቆጥሮ ያስረከበ የለ ዝም ብለህ ተፈላሰፍበት። አሁን ጉዞ ወደ አለቃችን ቢሮ። ለማንኛውም ያችን ጃኬቴን አርጋት ለምጣችን ልቀይራት። እሺ ዝርላብሮስ እሺ ግቡ። እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ምን ነው ፈልጋችሁ ነበር እንዴ? አዎ ለማስፈቀድ ፈልገን ነበር። አንተም ፍቃድ ፈልገህ ነው? አዎ። ምን ገጠማችሁ? ያው እንግዲህ አለቃ ያውቁታል፣ ኑሮ በጣም እየከበደ ነው። እኛም ደግሞ ኑሮ ስለከበደን ጤፏንም ሽምብራ ዱቢዋንም እንደው የሰጡንን ቆጣጥረን ልንመጣ ነው። ቤተሰብ ጋር ያው የወለደ አይጠልም። እኛ እነሱን መርዳት ሲገባን ሄደን እርዱ ልንላቸው ነው። እኛስ የገጠር ዘመድ የሌለን የከተማ ልጆች ምን እንሆን እስኪ? ኧረ አለቃ ምንም እንዳያሳስቡት እንዴ፣ ከሚቋጠርልን ላይ ለእርሱ ምን ቋጥርሎታለን እኮ እንዴ። በዚህማ እንዳያስቡ። አዎ እኛ እርስ በርስ ካልተረዳዳን ማን ይረዳናል ብለን ነው። እሺ አመሰግናለሁ በጣም። እናንተ እህሏን ካመጣችሁልኝ እኔ ደግሞ ሌላውን እንደምንም እሟሟታለሁ። ግን እኮ እኛ ድሆች በጣም ነው የምናሳዝነው አይደል? በጣም አንጀት ስንበላ እንትን ይወዳሉ። ማሽላ የዘንጋዳ ይወዳሉ። በቃ በሚቀጥለው አመት እንዘራለን ብሏል፣ እናመጣለን። እሺ ለማንኛውም ፈቅጄላችኋለሁ። ሂዱ በቃ። እሺ እንደው ግን የእርሱን ውለታ ግን እንደው እንከፍላለን። ሻይ ጋር አመሰግናለሁ። ማናት ደግሞ ሜላት አይደምለው ያገሩን ሴት ሁሉ ስልክ ተቀበል ብሎኝ። ሄሎ ሃይ ቢኒ። ወይ ሜላት እንዴት ነህ? አወቀኝ? የሳሮን ጓደኛ ሜላት ነኝ። እንዴ አውቄሻለሁ። ስላወቅሽ እኮ ነው ስልክሽን ያነሳሁልሽ። እሺ ምን አዲስ ነገር አለ? አዎ አዲስ ነገር አለ። እኔ የምልሽ እድሜሽን ግን ስንት ነበር ያልሽኝ? 19። ለጊዜው 23 አመት ነበር የተፈለገችው። አረ 23 መስላለሁ። ሰውነቴ ያሳጣም። እሺ በቃ ፎቶሽን ቴሌግራም ላይ ላኪልኝ። እሺ አሁን እልክልሃለሁ። እሺ ቻው። አይ ኢትዮጵያስ በጣም ነው የተቸገሩ። ሴት እንኳን እድሜዋን ጨምራት ነገር ምን ደንቅ ነው። ሄሎ ጓደኛዬ አገኘሻቸው እንዴ? አይ ገና አልመጡም። ኧረ እየመጣን ነው ብለውኛል። ኧረ እባክሽ እኔም እኮ ደውዬለት ነበረ። አገናኝሻለሁ አለኝ። ኧረ እባክሽ አሪፍ ነዋ። ታዲያ ደግሞ አሪፍ ሰዎች ሳይሆኑ አይቀሩም። አዎ ቆይ እሺ መልሼ እደውልልሻለሁ። እየመጡ ነው። እሺ በቃ እሺ ቻው። በኋላ እንደዋወል። እሺ ዲበ ትተወቃት ሳሮን ትባላለች። ሻሎም ዲኤም እባላለሁ። ደምለው ልትይኝ ትችያለሽ። ሳሮን እባላለሁ። ዋው ኢዝ ቢዩቲፉል ኔም። በዛ ላይ በጣም ቆንጆዬ ነሽ። ቴንክ ዩ። አውሮፓውያኖች ቆንጆ ናችሁ ሲባሉ አይኮሩም። እናንተ አበሾች ግን ያው ወግ ነው ብለው ነው። ዲበ ኔታንያሁ ደወለ። ዛሬ ፓርላማ ላይ ችግር አለ። ከጫጫታው ወጣ ታውሮ አይልፎስ አለቃው ይሁን እንደ ደወለለት። ኔታንያሁ ነው። አላወቅሽው? አላወቅኩትም። የእስራኤል ጠቅላይ ሚኒስትር እኮ ነው። እንዴት አላወቅሽው? ኧረ እባክህ ይኸውልሽ ወቂበት ወሳኝ ሰው ነው ያስተዋወቅሽ። ኧረ ጣጣ የለውም አያሳስብህ። እተማመንብሻለሁ። አንቺማ እስራኤል ሀገር 1000 ካሬ ሜትር ቦታ ታሰጨኛለሽ። እግሬ ከዚህ ሀገር ይውጣ እንጂ ችግር የለውም። ምንም አያሳስብህ። ወሬም ናፈቀኝ፣ ቤቱም ሊበላኝ ነው። እሺ ውዴ፣ በጊዜ እመጣለሁ። እሺ በቃ ቻው።
አመሰግናለሁ የኔ መቤት። ማለት ምን ይዤልሽ ልምጣ? ወሬ አምጣልኝ። ኧረ አታስቢ፣ አሪፍ የሆነ ወሬ ይዤልሽ እመጣለሁ። ምን አልሽ? እሺ እሺ ውዴ፣ እሺ እሺ፣ ቻው የኔ እናት። እሺ ኖር ብለናል። ደስ ይላል። ይሄ ባህል አሁንም አለ አይደል? አልጠፋም። ደስ ይላል። ዲበ ፊት ጥሩ አይደለም። ችግር አለ እንዴ? አይገርም። እኔ ለረፍት ብዬ እዚህ ብመጣ መሬቱን በሙሉ ቸብችበው ጨርሶታል። ቴል አቪቭ እንዳለ ይሸጡት። ኧረ እባክህ። ለነገሩ ተመልሼ ስለሚሄድ ግድ የለም ተዋቸው። በደንብ አድርጌ ያስተካክላቸዋለሁ። ለማንኛውም እስቲ ወደ ጉዳያችን እንግባ። ያው ስላንተ ነግሬያታለሁ ቢኒ። እኔ ባህሬን በደንብ ጠንቀቃ ታውቀዋለህ አይደል? ይሄ ውሸታምና ጨበርባሪ ሴት አልወድም። በዛ ላይ ፍቅረኛ ምናምን እያሉ ጊዜን ማቃጠልም ማልወድ ሰው እንደሆንኩ ታውቃለህ። ሚስት ነው የምፈልገው፣ ሚስት። ሳሪ በጣም ጨዋ ሴት ናት። ከስንት ሴቶች ማል አንተን ተመጠናለች ብዬ ነው ያመጣኋት። ሻሎም ወንድሜ፣ ያው እንግዲህ ሂሳቡን እንከፋፍልና ወደ ማረፊያ ቤት እንሂድ። እሺ ማነሽ? ሂሳብ ንገራለሁ። የመጀመሪያ ፈተናውን አልፈሻል ማለት በእስራኤላዊ መሆኔን አትርሺ። በተሰፈላባሽ እውነት ነው። በጣም በእውነት ደስ የምትል ቆንጆ ልጅ ነው ያስተዋወቀኝ። ሻባላቫስታ። ወደ መኝታችን ሄዳ ወደ ክላሳችን። ወይኔ የሳሮን ባልደወለ ምንድን ነው የምለው? ሄሎ ሶል። ሳሮን ስልኳ አይሰራም። አው ተበላሽቶባት ነው። አገናኝ። ቤት አይደለሁም እኔ። እሺ እንዳገኘሽ ትደውይልኝ። እሺ። ሳሮን ጉዳ ፈላ። አላወክ ጉድህን ሶልዬ። የራስ ቤት ነው? አይ እንዴ ተከራይቼው ነው። በዚህ የኔ በጣም ትልቅ ቤት ነው ያለኝ፣ ግን ያው ዝም ብዬ ለኤምባሲ ያከራየሁት። እዚህ ስለማትኖር ይሻላል። እኔ የምልሽ አንቺ እስከማን ጋር ነው የምትኖሪው? ከሴት ጓደኛዬ ጋር ተከራይቼ ነው የምኖረው። ኦኬ፣ ቤተሰቦችሽ እዚህ አይደሉም ማለት ነው? አዎ፣ ክፍለ ሀገር ናቸው ያሉት። ጥሩ ነው። ኦፍ ኮርስ በራስ መለወጥ የመሰለ ነገር የለም እኮ። አዎ፣ እኔም እሱም ብዬ ነው። በጣም ጥሩና መልካም ሴት ነሽ ብዬ አስባለሁ። ያው ሰው ስለ ራሱ ከሚናገር ይልቅ በሌላ ሰው ሲናገረው ይሻላል። እውነት ነው። መሄድ ከፈለግሽ መሄድ ትችያለሽ። ማለት እሺ ምናምን እንዳይዝሽ። እሺ ችግር የለውም። አንተ የምትሄድበት ካለ እንጂ 4 ሰዓት አካባቢ አንድ በዙም ስብሰባ አለችኝ፣ ትንሽዬ ሚቲንግ ነገር። የምትፈልገው ነገር ካለ ጠይቀኝ፣ ሰዓት እስከሚደርስ። እንዴ ችግር የለም ይደርሳል። ደግሞ የት ትሄጂብኛለሽ? እሺ አመሰግናለሁ። ጥሩ ሰው ነህ። አንተ እኔን ነው የምትፈልገኝ። ያ የሚያስቸኩል ነገር የለም። በእውነት የበለጠ ወደድኩ። ሻሎም ቶዳ ቁርስ ብርንዳይስ ሬዝ በኢብራይስጥኛ አመሰግናለሁ ማለት ነው። ኦኬ እና እንደዛ። አይ ራፋኤል በጊዜ እንሰብሰብ ሌላኝ ነው መሰለኝ። በጣም እያጨናነቀኝ ነው ስብሰባው። ራይድ ልደውል አይደል? እሺ ነገ እንግዲህ ያው ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ደስ ይለኛል። ኦኬ እስራኤል ሀገር ግን መሬት አስተዳደር ይሰራል ማለት ታስበሽዋል? አዎ ግን ሙድ የለውም። እንኳን ሙድ ለምን እግር አይኖረውም? ትቀልጃለሽ እንዴ? ምን ችግር አለው? ቢሆንም ሰውን ለማስተዋወቅ ይደብራል። አላየሻትም እንዴ ጣሊያኑ ሚስት እጅ የሌለው አምጥታ በቲክቶክ ስታስተዋውቅ? እሷ ሌላ እኔ ሌላ።
እንዳንቺ አይነት ሴቶች ተመስገን ስለማትሉ ነው እኛ በእናንተ ኃጢአት የምንቀጣው። ኧረ እባክሽ እኔ ከንፈር የሌለውን ባገኝ አለቀው። ይሄንን ጉድማ ለቤት ነው የምነግራት። አረ እንኳን አስታወሽኝ። ቅድም ከባሌ ጋር ሆኜ ስጨቀጭቀኝ ነበረ። እርግጠኛ ነኝ ለነገር ነው የደወልሽው። ቆይ አንቺ ምን አባሽ ሆነሽ ነው እንደዛ ስትዘባዘቢብኝ የነበረው? እና ከማን ጋር ላውራ? ማን አባሽ ገሌ ግቢ ያለሽ? እስቲ ተይኝ። እኔንስ የሚገርመኝ እሱ አይደል? ማምሻም ጥሩ ነው ብዬ ነው። ባሌ መጣ። ቻው ቻው፣ በቃ ቻው፣ አታስፈልጊኝም። ቻው። ማይ ጋድ፣ ባሌ መጣ ብላ አልዘጋችሁ? ያበሻም ባል እንዲከነፍለታል እንዴ? ትቀልጃለሽ እንዴ? ምንም ቢሆን እኮ አስተዳዳሪዋ ነው። ዝም በይ እባክሽ ወረኛ። ደላላው ደወለ እንዴ? ማሽዋ ታዲያ ሄሎ ቢኒ ቦስ። ሰላም አመሸሽ ሜላት። አለሁልህ። እንዴት ነህ? አለሁልሽ። ነገ ይመችሻል እንዴ? ካገኘህልኝ። ኧረ አሁንም ይመቸኛል። ነገ ከሳሩን ጋር ነው። የሳሩን ባለ ጓደኛው የምትሆን ሚስት ይፈልጋል። ባይ ቦስ። እሺ ቻው፣ በቃ ነገ እንገናኝ። እሺ። ምን ብሎሽ ነው? ያንቺ ሰውዬ ለጓደኛው ሚስት ይፈልጋል አለኝ። አሪፍ ነው። ወይኔ በተሳካ ብለሽ ጸልይ በእናትሽ። እሺ ወጣጣች ልምጣ። እንዴ ሻምፖን ገዛልኝ? ቅባትም ገዝታልኛል። እኔ ለአንቺ ምንም አልሆነው ነገር አለ። ሚስቴ እኮ ሟች ነኝ እኮ። ጡት ማስያዣም አለው እንዴ? የምን ጡት ማስያዣ እንዴ? ባላንድ ነው? የፈላሻ ኮፍያ ነው ማለት የእስራኤሎች የጁሾች የነሱ ኮፍያ ነው። ኮፍያ? የጓደኛዬ ኮፍያ ነው። ከእስራኤል ሰው ልኮለት ተቀበልልኝ ብሎኝ ነው ሊያረገው። ቆንጆ እኮ ነው። አምጪው ላሳይሽ፣ ልሞክረው። እንዴት ነው ያምረው? ኧረ ያስጠላል። ወይ ውርደት፣ ወይ ውርደት! እንደው ዝሙት መጨረሻው ውርደት ነው የተባለው እውነት እኮ ነው። ዲበ ሜላትን እንዴት አያት? ሻሎም ክራቫን ያው ጸባዋን ባላቅም መልኳ እንኳን ቆንጂዬ ናት። ክራቫን ብያታለሁ። እንደኔ ባትሆንም ጸባይኛ ነች። ያው በጊዜ ሂደት እናያታለን። ታውቃለህ፣ የማይሆን ሰውን ያላልተዋወቀን። እተማመንብሃለሁ። ወዳጅ የሚወዳት አይነት ሴት ትመስለኛለች። በቃ እኔ የምሄድበት ጉዳይ አለኝ። ሜሉ ወሬ ነሽ? የሆነ የማገኘው ሰው አለ። ከዛ ወደ ቤት ሄዳለሁ። አብረን እንሄዳለን። በቃ አብረን እንሂዳ። እኛም ወደ ማረፊያችን እንሂድ። እንደ ሚስትየው አዎ እንሂድ። እኔ የምልህ ዩሮና ሸቀሉን ዘረዘርከው? ኧረ አልዘረዘርኩትም፣ ትንሽ ጨምር ብዬ። ምን እየሰራ ነው ቢኒ? ምንድን ነው? በማንኛውም እሺ፣ በቂ ብር ይዘሃል? ኧረ አያሳስብም፣ በቂ ገንዘብ አለ። አያሳስብም። ይዘረዘራል። ይሄ በረደሽ እንዴ? የአውሮፓና የአሜሪካ ዲያስፖሮች ያነፉን ብዬ እኮ ነው። አዎ ምን ነው ዋትስአፕ ማለት ብቻ ነው የሚያውቁት። የሚገርም አድርገሽ ነው የገለጽሻቸው። እኔ የምልሽ ቅድም ግን ጨላ ስለተቀበልኩሽ አልነበረሽም? ኧረ ለምን ደብረኛል? ስራ አይደል እንዴ? ማለት ካንተ ብዙ ልጆች መውለድ ፈልጋለሁ። በጣም ደስ ይለኛል። በዛ ላይ ደግሞ ልጆቻችን የሚያሳድገው እኮ የእስራኤል መንግስት ነው። አሪፍ መንግስት ነው። ምን ያው አለ አይደል? በመሀል በቃ እየረበሹ ምናምን ያስቸግሩናል። ለምን አባታቸው ነው የሚያስቸግሯቸው? ምን እኔ አንዳንዴ አይገባኝም እኮ ሀሳባቸው ራሱ አይታወቅም እኮ። ደፋሮች እና ዝም ትሏቸዋላችሁ? ያው መቼም ከተኮሱብን ደግሞ ዝም አይባልም እኮ። አንተ ግን መተኮስ ትችላለህ አይደል? ምን የእስራኤል ዜጋ ሆኖ እኮ መተኮስ የማይችል የለም። ተዋግተህ ታውቃለህ ግን? እንዴ
በጣም ብዙ ጦርነቶችን ተሳትፌያለሁ። የሚገርምሽ ደግሞ እያንዳንዱን በጀግንነት ነው የጨረስኩት። ጀግና እኮ ነው የኔ ባል። ይገርምሻል ከጠቅላይ ሚኒስቴሩ እጅ 2 ጊዜ አንደኛ ደረጃ የወርቅ ሜዳሊያ ተሸልሜያለሁ። ቢኒ እኮ ነገረኝ። የእስራኤል ጠቅላይ ሚኒስትሩ ወዳጁ ነው አለኝ። ኔታንያሁ ነው የሚባለው። ኦኬ። የመሬት አስተዳደሩን ስራ እንዴት ነው የምትሰራው? ሁሉም የእስራኤል ዜጋ እኮ ጦርነት ሲኖር ወታደር ነው። ከዛ ውጭ ደግሞ እረፍት ሲሆኑ ደግሞ ጠንካራ ሰራተኞችም ናቸው። ከተጋባም በኋላ ግን ጦርነት አትሄድብኝም አይደል? ጦርነት ካለማ ግድ ነው። ታዲያ ምን አደርጋለሁ? አያድርገውና ብትሞትብኝስ? አይዞሽ የኔ ፍቅር አልሞትብሽም። እሺ የኔ ፍቅር መቀ እኔ የምልሽ ሳሮን ግን ጓደኛሽ ናት? አዎ። ምን ይቅርታ አድርጊልኝና እንደ ጓደኛ አይደለች። ያው ሴቶች አይደለም መበለጥ አንወድ። እንደሱ አይነት ስሜት አይቼባታለሁ። አዎ እንደዛ ናት። እኔ የምልሽ ካልደበረሽ የሆነ ነገር ልጠይቅሽ? ጠይቀኝ። ዲበ በጣም ወዶሻል። መጀመሪያ ላይ ምን ሷን አታስተዋውቀኝም እያለኝ ነው። ኧረ ከምር በጣም ነው የተመቸሽው። እሺ ካለች ሚስቴ ናት ብዬ ኤምባሲ ይዣት እገባለሁ እያለኝ ነው። ምን ይመስልሻል? ሳሮንስ አልተመቸችው? አንቺን ሲያይ እሱ አስጠላችሁ። ሌላ ከሚበሉ አንቺ ብትበይው ይሻላል። ሳሮን ግን ካወቀች አይደብርም? እወቁልኝ ደግሰን አንጠራት። በምን ታውቃለች? የእስራኤል መሬት ከሚያመልጠን አንቺ ብትበይው ይሻላል። እሺ ሌላ ሲም ያወጣለት። ያው ስልኬን ስለምትጎረጉር ካየችው ይደብራል። ምንሽ ምርጥ ሀሳብ። የደላላውን ቁጥር ስጪ። እንዴ ዝም ተብሎማ የወሳኝ ሰው ቁጥር አይሰጥም። ከምሬ ነው። ቴክስት አድርጊልኝ። ባልሽስ ምን አስበሽ ነው? ምን ይሆናል አለ ይወጣል ይገባል። ቻው ልትዩ ነው? ፎንቃ ወጣልሽ? እንደ ቤት ዕቃ ቤት ውስጥ መቀመጥ ሰልችቶኛል። እሺ ቆይ ላክልሽ። እሺ በቃ ደውዬለት እደውልልሻለሁ። ሜላት ነው ሮት እኮ ምን አለች? እሺ ነው እና ምን ትላለች? የጓደኛዋን ፍቅረኛ ለመወሸም ተስማማች ነው የምትለኝ? ሴቶቹ ህይወታቸውን ይቀይር እንጂ ሼም የሚባል ነገር የለም። እኔ እኮ እዚህ ተለከስክሽ ወደ ቤት ስገባ ራሱ እንዴት እንደሚጸጽተኝ። ሚስት ግን እንዴት ነች? ለኔማ አትገባ ሴት ነች እኮ። የሚኒስቴር ሚስት እኮ ነው የምትመስለው። ኧረ እባክህ መልከኛ ነች። ምን መልክ ብቻ ዲግሪም አላት እኮ። ዘባኝ ሆነ ዲግሪ ያላችሁ ግን ማፍቀር ያሰቀጠጠን። እኔ ራሱ እኮ ባለ ዲግሪ ነው። እንኳን ደስ አላችሁ ስላልተባለለትና ጋውን ስላለበሰ እንጂ የኔም ባለ ዲግሪ ነው። ድሮም ያለ ቦክሰር ያደገ ማን ተውን ደሞ ተረኛው ሚስት። ሄሎ ማን ልበል? እኔ ማለት ቤተልሔም እባላለሁ። ቢኒያም እባላለሁ። ምን ልታዘዝ? አሪፍ ሲያገናኝሻል ብለው ቁጥርህን ሰጥተውኝ ነበር። እኔ ዲያስፖራ ነው የማቀርበው። እኔ የምፈልገው እንደሱ ነው። ያው ዋጋውን ነግሮሻል ብዬ ገምታለሁ። አዎ ትኩስ ዲያስፖራ ትላንት ይገባል። አካውንት ልክልሻለሁ፣ ገንዘብ ታስገቢያለሽ። እሺ ላክልኝ። ቆንጆ ሰዓት ነው የደወልሽ። ነገ በአካል አገኝሻለሁ። አመሰግናለሁ። ምንም አይደለም። ቻው። ይሄን ስራ ንግድ ፍቃድ አውጥተን በህግ መንገድ ብንሰራው እንዴት ነው? የምን ንግድ ፍቃድ ነው የምታወራው? ደግሞ ገቢዎች መጡ አልመጡ እያልኩ እንደገና እንሰቃይ በጋራ። አንተ እኮ ትርፋማ ነህ፣ በዛ ላይ ታቅፋለህ። ምን ትርፋማ ነህ ትለኛለህ? ምኑ ነው ትርፉ? ያንተ 300 እና 400 ብር ይሄን መቅኔን ይተካዋል? በየመንገዱ ኩሽኔት እንደጨረሰ መኪና ቋ እያልኩ የምሄደው አልቅ ያለው እኮ ረግፍ ያለው መኖሬ ነው እንደምታየው። ምኑ ነው ትርፉ? የኔ ትርፍ አታስብ። ከዚህ በኋላ እኔ ራሱ አግዛለሁ። እንደሱ ይሻላል እየተረዳዳን እንጂ። ላርክስበት እንዴ? በኋላ እንደ ኪያ የዩቲዩብ መነገጃ እንዳትሆኝ። እንደውም አረገዝኩኝ ብዬ ቼክ አደርገዋለሁ እንደሚወደኝና እንደማይወደኝ። ባይሆን ደስ ይሻልሻል። እና ነገ ዲያስፖራው ልታገኘው ነው? ላገኘው ነው። አረ ጉድ ሳልነግርሽ። የምን ጉድ? ቤቲም ዲያስፖራ አማራት። አርግዛ ነው ያማራት። በዛ ላይ ኑሮውን ፈቀቅ አይልም። ባሏ ቀናተኛ ነው። ከሰው እንዳትገናኝ አደረጋት። ይመቻት። ለማንኛውም እኔ ለነገ ጉልበት ላግኝተኛ። ናይጄሪያዊ ነው እንደሚያገናኝሽ? ቢዚ ፈልፈላ ክፉ። ይህችን የመሰለች ሚስት እያለች ስልከሰከስ ብታውቅ ምን ትል ይሆን? ወይ ጉድ! አሁን ይህችን በመሰለች ሚስት ላይ
ሌላ ማሰብስ ራሱ ኃጢአት አይደል? እኔ ስንዘላዘል ፈጣሪስ ምን ይለኛል? አቤቱ የገላዬን ሳይሆን የልቤን አይተህ ማረኝ። አሜን ማረኝ። ምን እያደረኩ ነው? ቆይ ምን እየሆንኩኝ ነው? ጭራሽ ዝሙትን እንደ ጀግንነት እየቆጠርኩት ነው ማለት ነው። አሁን ለሷስ ምንድነው መላት ቤት ገብቼ? ኧረ እባክህ እንደው አምላኬ ገላግለኝ። ምን አይነት ጉድ ውስጥ ነው የገባሁት? ከዚህ ማታ አውጣኝ። አልቋል ሰውነቴ በሞቴ አካላት እያሉ አካላት ጣፋጭ ነሽ እኮ ታውቂያለሽ አይደል? ኧረ እባክህ ሻሎም ዝልቡ አዝልብንስ። እሱ ደግሞ ምን ማለት ነው? በዕብራይስጥኛ የነፍስ ገነት ማለት ነው። አመሰግናለሁ። ታዲያ እኔስ እንዴት ነኝ? እሱናና ነው ማሳይህ። ልምጣልሽ። ስማ፣ ነገ ሁለቱንም ችኮች በአዲሷ ቺክን ቀይራቸዋለን። እንዴት አድርገን? እሱን ለኔ ተው ቢኒ። ወይ ሄዲላ ይኸውልህ ማታ ማታ ቤት ስገባ እየጸጸተኝ ነው። እስካሁን ኃጢአቱን አልለመድከውም? አዎ። ኃጢአት እንዲሰረይልህ በምታገኘው ገንዘብ ስጦታ ግዛላት። ከስጦታም አልፎ ያገኘሁትን ብር ለሷ ነው የምሰጣት። ታዲያ ምንድን ነው የሚጸጸተህ? እምነት ማጉደሌ ነው። ኦሆ መንግስት እንዳይሰማ ጆሮ አለው ብለህ ነው? ቤቶች ትኩሳት ነይ ግቢ። ነይ እንግዲህ ይዤ ልመጥቻለሁ። ያበደ እንግዲህ ነይ ግቢ። አትወዳል አለቃ። አንተ እዚህ ምን ትሰራለህ? ዲያስፖራውን እኔ ታውቃላችሁ እንዴ? ይቅርታ ባሌ ምን ሆንክብኝ? ባሌ? አዎ። አንቺ እዚህ ምን ትሰሪያለሽ? ዲያስፖራው ባልሽ እሱ ነው? አዎ። ደህና ነህ? ማን ደውሎልሽ መጣሽ? ደላላው። ቤቲ አንቺ እዚህ ምን ትሰራለሽ? ባሌ ነው። ባሌ ነው? አዎ። ሚስት ናት? ወይ ኧረ እኔ ብቻዬን አይደለሁም፣ ባልደረባ አለኝ። ኧረ ባልደረባ አለኝ። ኧረ በወንድ ልጅ አምላክ